ሰላም እንኳን ወደ ሚድዋይፋይ ዩቲዩብ ቻናል በሰላም መጣችሁ። እንዴት ነው ቆይታ? አሪፍ ጊዜ እያሳለፋችሁ ነው? በዛሬ ቪዲዮአችን በጣም ወሳኝና ብዙ እርጉዝ እናቶች ሊጨነቁበት ስለሚችለው አንድ ጥያቄ እንነጋገራለን። እርጉዝ ሳለን ልጃችንን እንቅስቃሴ መቀነስ ሲጀምር ምን ማለት ነው? ምንድነው ማድረግ የሚለውን ነገር በይፋ የምንነጋገር ይሆናል፣ ሰፋ አድርገን ማለት ነው። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በየጊዜው የሚለቀው ቪዲዮ እንዲደርሳችሁ ደግሞ የደወል ምልክቱን ጫኑ። ላይክ፣ ሼር ማድረግም አትርሱ። አብራችሁን ቆዩ። አንደኛ ነገር የልጅ እንቅስቃሴ መቀነስ ማለት ምን ማለት ነው የሚለውን በሰፊው እናያለን። እናትየው ህፃኑ በሆዷ ውስጥ መቀነስ ወይም መንቀሳቀሱን ማስተዋል ስትጀምር በተለይ ከ20ኛው እስከ 24ኛው የእድገት ሳምንት ወይም 20 up to 24 weeks በሚለው ውስጥ ሞር ይካተታል። ፕሪም ኤንድ መልት የሚለው የሚለያይ ቢሆንም ማለት ነው። የመጀመሪያ ጊዜ እርግዝና የሚከሰትባት እናት ከ20ኛው እስከ 22ኛው ሳምንት ባለው ልታዳምጥ ትችላለች። ሁለተኛው የእርግዝና ጊዜ ግን ሲሆን ከ18ኛው ጀምሮ እንቅስቃሴውን መስማት ትጀምራለች ወይም መንቀሳቀስ ይችላል ማለት ነው በውስጧ። እና የልጁ እንቅስቃሴ መጠን የራሱ የሆነ መደበኛ ባህሪም በዛ ሰዓት ይኖረዋል። ነገር ግን በድንገት የልጅ እንቅስቃሴ እየቀነሰ ሲመጣ ወይም ቀኑን ሙሉ ምንም አይነት እንቅስቃሴ ሳይሰማ ሲቀር ይሄ ለእኛ ለጤና ባለሙያዎች የማስጠንቀቂያ ደውል ወይም ሬድ ፍላግ ሊሆን ይችላል። እንቅስቃሴ እንዲቀንስ የሚያደርጉ ምክንያቶች ምንድን ናቸው? አንደኛ በምን ምክንያት ይቀንሳል የሚለውን ስናይ የኦሊጎ ሃይድራሚነስ ነው። ወይም ማህፀን ውስጥ ያለው የውሃ መጠን ሲቀንስ ህፃኑን ለመንቀሳቀስ ምቹ ሁኔታ አያገኝም። ሁለተኛው የእንግዴ ልጅ ችግሮች ናቸው። እንግዴ ልጅ አሰራር ሊቀየር ሲችል ወይም ሲቀየር ለህፃኑ የሚደርሰው የኦክሲጅን እና የንጥረ ነገር ብዛት ስለሚቀንስ ያን ሰዓትም እንቅስቃሴው ይቀንሳል። የእምብርት ገመድ መጠምጠም ወይም ይሄ ፕላሴንታ ይሄ ኮርድ የምንለው ማለት ነው። የእምብርቱ ገመድ በሚጠመጠም ሰዓት አንገቱ ላይ ያን ሰዓትም እንቅስቃሴውን ሊገድብብን ይችላል። እናትየው የአጠቃላይ የጤና እንቅስቃሴ የእናትየው በጣም ስትደግም ደግሞ እርጉዟ እናት በጣም በምትደክም ሰዓት ላይ ስትጨነቅ፣ ሌላ ጊዜ ልጁን በጥንቃቄ ልታስተውለው ትችላለች። ሆኖም ግን ሁልጊዜም ጥንቃቄ ማድረግ ይገባል። እነዚህ ሁኔታዎች ሲኖሩ ማለት የእንቅስቃሴ መቀነስ ሊኖሩ ይችላል ማለት ነው። አሁን ትልቁ ጥያቄ ምንድን ነው? እንቅስቃሴው ቀንሷል ብለን ስንሰማ ምን ነው የምናደርገው የሚለው ነው። መጀመሪያ ወደ ግራ ዘንበል ብለን መተኛት፣ ትንሽ ውሃ በመጠጣት ለጥቂት ደቂቃዎች የልጁን እንቅስቃሴ በትኩረት ማዳመጥ ነው። ሁለተኛውና በጣም ወሳኙ ነገር ከዚህ በኋላ እንቅስቃሴው ካልተመለሰ በምን መልኩ በቤት ውስጥ ጊዜ ማጥፋት የለብንም። ወዲያውኑ ወደ ቅርብ የጤና ተቋም ወይም ወደ ሆስፒታል በመሄድ የፅንሱን የልብ ምት ወይም ፊታል አርትቤት እና የአልትራሳውንድ ምርመራ ማድረግ ይኖርብናል ማለት ነው። የእርግዝና ጊዜ ውብ ቢሆንም ጥንቃቄ ግን ያስፈልጋል። የልጇ እንቅስቃሴ ትንሽ ሲቀየር ከማቃለል ይልቅ ባለሙያ ማማከር ህይወትን ሊያድን ስለሚችል መፍጠን ይኖርብናል። ቪዲዮ ከተመቻችሁ ላይክ ያድርጉ። ቤተሰብ በመሆን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሌሎች እናቶችም ሼር ማድረግ እንዳይረሱ። ሀሳብ አስተያየት ካላችሁ፣ ጥያቄ ካላችሁ፣ እንዲመለስላችሁ የምትፈልጉት ነገር ካለ ኮሜንት ማድረግ ትችላላችሁ።